ሰላም ጤና ይስጥልኝ የቲክቶክ ቤተሰቦች። ከሁለት ነው ከሶስት ቀን በፊት አንድ ቪዲዮ ለቅቄ ነበር። ብዙ ሰዎች ቪዲዮውን ተመልክቶታል። ብዙም ጥያቄዎች አንስተዋል። እኔ የለቀቁት ቪዲዮ ስለ አፊሊየት ኢንፍሉዌንስ እነዚህ በኦንላይን ስቶሮች ላይ እዛ ላይ በኮሚሽን እንዴት መስራት እንደሚቻል ነበር ያቀረብኩት። አሰራሩን በደንብ ንገረን ያላችሁ ዛሬ አሰራሩን እነግራችኋለሁ። ብዙ አስተያየቶች ናቸው ኮሜንት ላይ ያመጡት። በጣም ያሳቀኝ ግን የ666 ነው ብለው አንዳንድ ሰዎች ኮሜንት ሰጥተዋል። እኔ አንድ መረጃ ወደ እናንተ ሳቀርብ 100% አሁንም ደግሞ 100% ትክክለኛነቱን አረጋግጬ ምንም አይነት ስካመር የሌለበት ትክክለኛ የሆነና እናንተ የምትጠቀሙበትን ነው ያቀረብኩት። ቲሙ ይታወቃል፣ ኦንላይን ስቶር ነው፣ በጣም ይታወቃል። ስለዚህ ከሱ ጋር መስራት የምትፈልጉ የቲክቶክ ወይንም የሌላ የሶሻል ሚዲያ ተከታይ ያላችሁ ሰዎች ስቴፕ ባይ ስቴፕ ተጠቅማችሁ ብትሰሩት ያዋጣል። ምንም አይነት ክፍያ የለውም። ምንም የማጭበርበር ነገር አይደለም። ትክክለኛ ነገር ነው እያቀረብኩላችሁ። ስለዚህ አሁን አሰራሩን ለምትሉን ቲሙ ላይ አፊሊየት ኢንፍሉዌንሰር ፕሮግራም አለው። ያ ማለት ምንድነው? እዛ ላይ ሬጂስተር ታደርጉና እናንተ ቲሙን ታስተዋውቃላችሁ። ባስተዋውቃችሁት ልክ ኮሚሽን ያስብላችኋል። ይሄ ነው በአጭሩ። እሺ እንዴት ነው መጀመሪያው የምትሉ ከሆነ ቲሙ ሳይን አፕ ካላደረጋችሁ አዲስ ሰዎች ከሆናችሁና ቲሙም ላይ ሜምበር ከነበራችሁ እኔ ፕሮፋይል ላይ ከፕሮፋይል ላይ ከስር ሊንክ አለ። እሱን ትጫናላችሁ። በዛ ወደ ቲሙ ይወስዳችኋል። መጀመሪያ ቲሙ የነበራችሁ ቀጥታ ወደ አካውንታችሁ ሎግ ያደርጋችኋል። ከሌላችሁ ግን ሳይን አፕ አድርጉ ይላችኋል። ሳይን አፕ ለማድረግ በጣም ቀላል ነው። በስልክ ቁጥር ወይ በኢሜል ነው። ከዛ በኋላ ከላይ አለች፣ አሳያችኋለሁ በፒክቸር። ከላይ አፊሊየት ኢንፍሉዌንሰር የምትላለች እሷን ክሊክ ታደርጋላችሁ። ክሊክ ስታደርጉ ይሄ ከታች የምትመለከቱት ሊንክ ይመጣላችኋል። ያችን ሊንክ ኮፒ ታደርጋላችሁ። ስቴፕ አለች እዛ ላይ። ያችን ሊንክ ኮፒ ታደርጉና ጎግል ላይ ሄዳችሁ ፔስት ታደርጉታላችሁ። ጎግል ላይ ፔስት ስታደርጉት ያችን ሊንክ ለእናንተ ብቻ ናት። ቲክቶክ ወይንም ዋትስአፕ፣ ፌስቡክ፣ ኢንስታግራም በየትኛው ሶሻል ሚዲያ ላይ ነው መጠቀም የምትፈልጉት ብሎ ያማረጣችኋል። ምሳሌ ቲክቶክ ብትሉ የቲክቶክ ኢሜል ነምበራችሁ ወይንም ቁጥር ታስገባላችሁ። ከዛ በኋላ ቲሙ ምን ያደርግላችሁ? አውቶራይዝ ያደርግላችኋል። ልክ እናንተ አውቶራይዝ ሆናችሁ ማለት ከቲሙ ጋር በኮሚሽን መስራት ጀመራችሁ ማለት ነው። የመጀመሪያ አፊሊየት ኢንፍሉዌንስ ላይ የመጀመሪያ ስትገቡ ወዲያው የሚሰጣችሁ 125 ድራም አለ። በሱ እቃ መግዛትም ትችላላችሁ። ወደ ዊዝድሮዋል ስታረጉት ቲሙ ክሬዲት ላይ ወይንም ፔፓል ካላችሁ እዛ ላይ ወዲያውኑ ያስገባላችኋል። ስለዚህ እኔ ሞክሬው ስላየሁት ነው 100% ትክክለኛነት ነው። ስለዚህ ይሄን ነገር ተጠቀሙት። አሁንም የማጭበርበር አይደለም፣ የስካም አይደለም። በጣም ሲምፕል ቀላል ነው። ከፕሮፋይል ላይ ያለውን ሊንክ ተጭናችሁ ወደ ቲሙ ግቡና ሞክሩት። በተለይ ከ5000 በላይ ፎሎወር ያላችሁ ሰዎች እቤታችሁ ቁጭ ብላችሁ በወር በደንብ ልታገኙ ትችላላችሁ። አሁንም እኔ 100% እርግጠኛ ነኝ። ይሄን ቪዲዮ ለሁሉም እንዲደርስ ኮፒ ሼር አድርጉት። አመሰግናለሁ።